አትሰማኝም አንተ? ወይ በሉና ይመርቋት ማዘር የእርሱ ያሳድጋል። ኧረ በእግዚአብሔር ኧረ እኔ እንደ ዛሬ በሳቅ ሞቼ አላቅም ጋይስ፣ እንደ ዛሬ ሞቼ አላቅም በሳቅ። የመጨረሻ የሳቁት በቃ በስማም በሽንቴን ነው በቃ የታጠብኩት ማለት ትችላላችሁ። እኔ በጣም የገረመኝ ሀይሚ ስንት ዶሮ ብልት አለው ስትባል 12። ደግሞ እሷ እንዴት ነው የምትሆነው? የኔ እናት ፈርታለች እኮ እሷ የምሯን ፈርታ ማለት ነው። ባይዘዌ በጣም ቡርኬ የሚያወራው ልክ እንደ አሮጊቶች ነው። ባይዘዌ እንደ ትልልቅ እናቶች ነው ንግግሩ ምናምን ማለት ነው። እና እውነት እኛ የጠረጠርነው ብዙ ድምፁን ስለምናውቀው እንጂ ለማያውቅ ሰው በጣም ስንት ዶሮ ብልት አለው አላት። 12 አለችው። ከዛም በኋላ አይደለም 18 ነው ያለው። እኔ 118 ዓመቴ ነው። 118 እንቁጣጣሽ አክብሬ ያለው 118 ዶሮ በልቻለሁ። እኔ እንደ ዛሬ ስቄ አላውቅም። የምር በቃ በጣም የመጨረሻ በጣም የሚያስቅ ጀስፈን የሚያደርግ ቪዲዮ ነው ዛሬ። እንደዛ ቪዲዮ እግዚአብሔርን ሰርተው አያውቁም። የመጨረሻ ያሳቀኝ ቪዲዮ ቢኖር ይሄ ነው። ወይኔ በቃ ሽኔ በቃ ወይኔ እንደዚህ እንጃ እንዲህ ብዬ ልንገራችሁ። እሷ ፈርታ ምናምን ነገር እንደገና የዶሮ አንጀት ምናምን። እኔ ምን የዶሮ አንጀት ይበላል እንዴ ጋይስ? እኔ አላቅም። የዶሮ አንጀት እንደሚበላ ምናምን ነገር አላቅም። ይበላል እንዴ ዶሮ አንጀት? አንጀት አይበላም። የዶሮ እንትን ነው የሚበላው። ይሄ ምንድን ነው? ይሄ እናቶቻችን ድስት ክዳን ላይ የሚያደርጉት አላ ጥብስ የምትለዋ ነገር እሷን ስሟን አላውቀውም እኔ ባይዘዌና የዶሮ አንጀት አላለም እንደ የዶሮ አንጀት ማ ይበላም አላውቅም። እስኪ ኮመንት ላይ ጻፉልኝ ጋይስ። ሲጀምር ኦፍኮርስ ያ ዶሮ አንጀት ሊኖር ይችላል አለው፣ ግዴታ ነው። ቢኮዝ ዳይጀስት የምንበላው ምግብ በአንጀት ነው የሚተላለፈው አይደለ? ወደ ተለያዩ አቅጣጫዎች ስለዚህ ይኖራለው አንጀት። ግን አንጀት የዶሮ አንጀት አይበላም። የበግ አንጀት ግን ዱለት ተሰርቶ እንደሚበላ አውቃለሁ። እና በጣም ነው ያሳቀኝ። እንደ ዛሬ ስቄ አላቅም። እና በዚህ አጋጣሚ በእውነት ፍፄ በጣም ምርጥ ሰው በእውነት እስከ ዛሬ ማለት ነው ከቡርኬ ጋር ቪዲዮ ሊሰሩ ከመጡ ልጆች የሆነ ሳየው ደስ የሚለኝ በቃ ቀልል የሚለኝ ልጅ ቢኖር ጀስት በቃ እንዲህ ውስጡን ሳስበው ራሱ ስርዓት ያለው ልጅ የሚታየኝ ፍፄ ነው። ፍፄ በጣም በቃ የሆነ ዝም ብዬ ስስለው ሳይኮሎጂካሊ በጣም ሩህሩህ፣ ለሰዎች አዛኝ፣ ልበቀና ምናምን አይነት ሰው ነው የሚመስለኝ እንደዚህ ዝም ብዬ ሳየው ራሱና በጣም ደስ ትለኛለክ፣ ትመቸኛለክ ወንድሜ ፍፄ። በዚሁ ቀጥል፣ ከዚህ በላይ ይገባሃል። ሁላችሁም ፍፄና በረታቱት። እንግዲህ ኢትዮጵያ ነው ያለው። ኢትዮጵያ ያሉ ወንድሞቻችንን ደግሞ ዩቱብ የሚሰሩትን በሁለትም ባለን ስልክ ሁሉ ሰብስክራይብ በማድረግ ማበረታታት አለብን። እኔ ፍፄን ብታምኑ ባታምኑ በ5 ስልክ ሰብስክራይብ አድርጌዋለሁኝ። በላፕቶፕ ሰብስክራይብ አድርጌዋለሁ። በራሴ 2 ስልኮች ሰብስክራይብ አድርጌዋለሁ። እንዲሁም ደግሞ አብረውኝ ያሉት ቤት ውስጥ ጓደኞቼ በእነሱ አድርጌዋለሁኝ። ኢቭን እንኳን እነሱ ኖቲፊኬሽን ቪዲዮ ማየት ስለማይመቻቸው ብዙ ጊዜ ስራ ስለሆኑ ኖቲፊኬሽን እንዲመጣ አንፈልግም ሲሉ ሰብስክራይብ ብቻ እና ነን የሚደረጋለ ማለት ኖቲፊኬሽን እንዳይመጣ ማድረግ ግን ሰብስክራይቡ ለሱ ይቆጥርለታል። እንደዛ አድርጌያለሁ ማለት ነው። እና አሳድጉት ፍፄንም። ፍፄ በጣም ምርጥና መልካም የሆነ ልጅ ነው ማለት ነው። እንዲሁ በንግግሩ እንዲሁ ስታዩት ራሱ የሆነ ልብ በቀና የሆነ ልጅ ነው እና ይመቸኛል፣ ተመችቶኛል። ፍፄ አድናቂክ ነን፣ እንወድሃለን። እና ሀይሚና ቡራ ግን በጣም ነው ያሳቃችሁን፣ በጣም ማለት ነው። እንደ ዛሬ እስኪ እናንተ እንደኔ ሁሌ ከምናዝን ሁሌ ከምንጨናነቀው ዛሬ በቃ ፈታ ነው ያደረጉን። እስኪ ፈታ ያደረጓችሁ እንደኔ በሳቅ የገደሏችሁ እስኪ ከታች ኮመንት ላይ ጻፉልኝ። ፍፄ እንደኔ ነው የሚታያችሁ? ፍፄ ለእኔ የዋህ ሩህሩህ፣ ደግ፣ ልበቀና ሰው ይመስለኛል እንደዚህ ሳየው። እና እስኪ እናንተስ ኮመንት ላይ ስታዩት ማን ይመስላችኋል? እስኪ ኮመንት ላይ ጻፉልኝ። እርግጠኛ ነኝ እኔ የሚታየኝን የታያችሁ ይመስለኛል። ቢኮዝ እኛ ሴቶች በእይታ የምንለየው ነገር አለ ለማለት ነው ባጭሩ። እና የዛሬው በሳቅ ነው የገደላችሁ። እውነት ሁሌ እንዲህ የመጣችሁ ፈታ አድርጉን። ይመቻችሁ፣ በቃ ይመቻችሁ። ቡርኬ ደግሞ ቀሚሱ በጣም ነው የሚያምረው። ወይኔ ርዝመቱን ሳይ ወይኔ ቀሚሱ ለእኔ በሰጠኝ ነው ያልኩት። እኔ ቀሚስ አልወድም እንደዚህ ሽፉን ምናምን፣ ግን ቡርኬ የለበሰው ቀሚስ ቁመቱን ሳይ ከእኔ ቁመት ጋር ትክክል ስለሆነ ምን አለ ለእኔ ቢሰጠኝ ብዬ ተመኘሁኝ እላችኋለሁ። ወይኔ ቡርኬ በእናትህ ስጠኝ እስኪ ይህን ቀሚስ የምር ላክልኝ እስኪ በእናትህ፣ በጣም ነው የሚያምረው ደግሞ። ይህማ የሆነ ሰው ቀሚስ ነው ገዝተክ፣ ወይም የማን ነው? የሀይሚ አይሆንም። ሀይሚ ትንሽ ቁመት አጠር ትላለች እሷ። አንተ የለበስከው ቀሚስ ግን በጣም ረጅም ነውና
ሳየው በስማም እንዴት እንደወደድኩትኝ አትጠይቁኝ። ኤንዌይስ በጣም ተመችቶናል፣ ፈታ አርጋችሁናል። 12 ብልት ልጅ ለእንደዚህ አይነት ነው እንዲሄድ አድርጉትኝ። ምንም አታውቅም ደግሞ ነው የተመረቂ ቁጭ በይ ስትባል እንዴት ነው የተቀመጠችው? ሀይሚ አይታችሁታል? እየፈራች ቁጤጥ ብላ ሊመርቃት ትቶ ሊባል ሲል ሀክ ይላል እሷ ትላለች። ወይኔ ዛሬማ እኔ በጣም ፈታ ነው ያደረጋችሁኝና በቃ እውነት እንደዚህ ስቄም አላቅም። ደክሞኝ ከስራ ገብቼ ማለት በጀርባዬ ሆኜ ነው ቪዲዮ የምሰራው ብላችሁ ታምናላችሁ? እና በጣም አዝናንታችሁናል። ቀናችንን ፏን ያደረጋችሁ ልተባረኩ። ሁሌ እንደዚህ ፏ የሚያደርግ ነገር ይዛችሁልን እንወዳችኋለን፣ እናከብራችኋለን። ሁላችሁንም የኔንም ቪዲዮ የምትመለከቱ እኔን ለማበረታታት እስከ መጨረሻ የምትመለከቱልኝ ጓደኞች በሙሉ እወዳችኋለሁኝ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ ነበረኝ ይሄ ነው። ሀይሚና ቡራ በዚሁ ቀጥሉበት። የምንጠብቃችሁ ከዚህ በኋላ እነዚህ በሚያስቅ ቪዲዮ ነው። እንወዳችኋለን። የእውነት ፈታን ያደረጋችሁን በማታ ማለት ነው። የምንም የድካም ስሜት እንዳይሰማን ያደረጋችሁን በቃ ምን ልበላችሁ፣ እወዳችኋለሁኝ። እና ትላንት ጠፋሽ ላላችሁኝ በጣም ቢዚ ስለነበርኩኝ ነው። ስራ አይመቸኝም። አንዳንዴ ወደ ገጠር አካባቢዎች ሲሄድ ትንሽ ይከብደኛል። ኢንተርኔት ምናምን አላገኝም እና ትንሽ ወደ ገጠር ኤሪያ ስለሄድኩኝ ነው። እወዳችኋለሁኝ። ባይ ባይ ሁላችሁም።